ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ከስንት ጊዜ በኋላ ዩቲዩብ ቪዲዮ ልሰራ መጥቻለሁ። ራሴ መጣሁኝ እንደዚህ ዩቲዩብ ቪዲዮ ልሰራ አይኔን በጨዋ ጥቤ ከ7 ወር ማለት ኦልሞስት ላስት ቪዲዮ ከሰራሁኝ 7 ወራት ነው የተቆጠሩት። 7 ወር ማለት በጣም ከባድ ነው። እግዚአብሔርን ግን ሞክሬያለሁ። ብቻ ዩቲዩብ መስራት በጣም ከባድ ነገር ነው እግዚአብሔር እና በቃ ሌሎች ስራዎች ላይ ቲክቶክ ላይ እና ሌሎች ስራዎች ላይ ትኩረት አድርጌ የራሴን ዩቲዩብ እርግፍ አድርጌ ነው የተውኩት። እርግፍ አድርጌ እግዚአብሔር ግን ብቻ አሁን ለራሴ አዲስ ቻሌንጅ ነው ይዤ የመጣሁት። ዛሬ አይ ቲንክ ፌብሩዋሪ ይመስለኛል ፌብሩዋሪ 4 ነው። ፌብሩዋሪ 4 ከዛሬ ፌብሩዋሪ 4 ጀምሮ ኦልሞስት ይሄን ቪዲዮ ለቀው የምችለው ነገር ነው። ፌብሩዋሪ 5 ላይ ከፌብሩዋሪ 5 እስከ ኔክስት መንዝ 5 ድረስ ለተከታታይ 30 ቀናት 10 ቪዲዮ በዚህ 30 ቀን ውስጥ 10 ቪዲዮ ለመስራት ለራሴ ቻሌንጅ እሰጣለሁ። ከዚህ በኋላ እስከ ቀጣይ ወር ድረስ በኔ ዩቲዩብ ቻናል 10 ቪዲዮዎች ይለቀቃሉ ማለት ነው። ይህንን ቪዲዮ ጨምሮ ይሁን ሳይጨምር ይህንን ቪዲዮ ሳይጨምር 10 ቪዲዮዎችን ከዚህ በኋላ ለአንድ ወር ማለትም ለ30 ቀን 10 ቪዲዮዎችን እንለቃለን ማለት ነው። ኮንተንቶቹ ሊሆኑ የሚችሉት ሞስት ፕሮባብሊ እንደዚህ ሪያክሽን ቪዲዮ ከዚህ በፊት እንደምሰራ ታውቃላችሁ። ሪያክሽን ቪዲዮ ሊሆን ይችላል እና ደግሞ ላይቭ ሪያክሽኖችን ከሆኑ ሰዎች ጋር ሰራለሁ ብዬ እያሰብኩኝ ነው። የኳስ ሪያክሽኖችን አላ ትልልቅ ጌሞችን ወይ ደግሞ በቃ የሚደግፉትን ክለብ ጨዋታ ከነሱ ጋር ሪያክት አደርጋለሁ። ከቻልኩም ብቻዬን ሪያክት ላደርግ እችላለሁ። ካልሆነም ደግሞ ቭሎግ ሰራለሁ። በእነዚህ 10 ቪዲዮዎች ማለት ነው ቭሎግ ሰራለሁ። በእርግጠኝነት ቭሎግ ሰራለሁ እና ደግሞ ሪያክሽን አንድ ያሰብኩት ኮንተንት አለ፣ አዲስ ኮንተንት አይ ቲንክ እኔ አፍላ ፍቅር እንደምሰራ ታውቃላችሁ አብዛኞቻችሁ እና አፍላ ፍቅር የሚሰሩ ልጆችን ከአፍላ ፍቅር ከሚሰሩ ልጆች የድሮ ሲኖቻቸውን በፊት ሲጀምሩ አካባቢ የነበሩት ሲኖቻቸውን ኦልሞስት ሁሉም ሰው እንደተቀየረ ታውቃላችሁ። አሁን በፊት የነበረው መልክ ማንም ሰው የለውም እና የበፊት ቪዲዮዎቹን እያወጣን ከራሳቸው ከልጆቹ ጋር ሪያክት እናደርጋለን ብዬ አስባለሁ። ከማን እንደምጀምር አላውቅም ለመናገር ግን እናንተ ሀሳብ ስጡኝ ከማን እንደምጀምር ከማን ልጀምርላችሁ ከማን ጋር የመጀመሪያውን ቪዲዮ ልስራላችሁ። ከዛ በኋላ ደግሞ የምትወዱት ከሆነ እንቀጥላለን። ለማንኛውም በዚህ 30 ቀናት ውስጥ ለእናንተ 10 ቪዲዮ ይዤ እመጣለሁ። አይ ፕሮሚስ በቻልኩት አቅም ቪዲዮዎችን ሜክ ለማድረግ ሞክራለሁ። ከባድ ነው ለመናገር ዩቲዩብ ቪዲዮ መስራት በጣም ከባድ ነገር ነው። እግዚአብሔርን አይመስልም እንደዚህ የሆነ ኖርማል ቪዲዮዎችን መስራት ይችላል። እውነት ለመናገር እኔ ኖርማል ከሆኑ ሰዎች ጋር ትንሽ ቪዲዮ ቀርጾ 10 ደቂቃ ቪዲዮ ምናምን ፖስት ማድረግ ይችላለሁ። ግን እንደዛ ስላላሰብኩኝ ነው ስላልፈለግኩኝ ነው እንደዛ መስራት እና አሁን ቆንጆ ኮንተንቶች ከጸዴ ሰዎች ጋር በዚህ ዩቲዩብ ቻናል ይዤላችሁ እመጣለሁ። በዚህ 30 ቀን ውስጥ እናንተም ሰፖርት አድርጉኝ። በቻላችሁት አቅም ስታገኙ ይህንን ቪዲዮ ላይክ አድርጉልኝ። 10 ቪዲዮ የመልቀቅ ቻሌንጅ በአግባቡ ዛሬ ጀምረነዋል። ለራሴ ቻሌንጅ ሳጨበጭብ ለማንኛውም ቤተሰብ ይህንን ቪዲዮ ሁላችሁም ላይክ አድርጉ። በቻላችሁት አቅም ኮፒ ሊንክ አንተ ያመሃል ቲክቶክ ለምጄ እግዚአብሔር ኮፒ ሊንክ ልል ነበር። እግዚአብሔር ዩቲዩብ እንደሆነ ረስቼው። ለማንኛውም ሁላችሁም የቻላችሁት ያክል ሼር አድርጉልኝ። ይህንን ቪዲዮ ባገኛችሁት ነገር ሼር አድርጉልኝ እና ኔክስት ከማን ጋር ቪዲዮ እንድሰራላችሁ ፈልጉት ሰው ካለ ኮመንት ላይ አስቀምጡልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ ብሏል ሰውየው። ብቻ እንደዛ አድርጉልኝና ከኔክስት ቪዲዮ ጀምሮ በጸዴ ቪዲዮ በአንድ ወር ውስጥ 30 ቪዲዮ የመስራት ቻሌንጅን ዛሬ አስጀምራለሁ። ወዳችኋለሁ። ሰብስክራይብ አድርጉ። ኔክስት ቪዲዮ እንገናኛለን። በአግባቡ ይመቻችሁ።